የኔና ሃይሚ ቀለበት ዛሬ ነው ቀለበት ላስርላት ነው ለሃይሚ ለቅመም የማስርላት ቀለበት ይሆንና እሺ ብላም እንደምትቀበለኝ ተስፋ አደርጋለሁ። ቤተሰብ መታለች መሰለኝ ፈርቻለሁ ግን ለመናገር ፈርቻለሁ። እንዴ የኔ ቆንጆ እንደዚህ ማማር እንዴት ብዬ ነው ማደርገው ይሄን ነገር ምንድነው ነው ደስ አይንሽን ጨፍኝ እንዳታይ እሺ ማየት አይቻልም። አራ ላይ የሚሆን ቃል ገባለሁ። እሺ ቃል ገባለሁ። እሺ እንዳትከፍቺ አሁን ክፈቺ። ምንድነው ታገቢኛለሽ? አረ በስመ እየቀለድኩ ነው በለኝ። የምሬ ጋብቻ ጥያቄ እየጠየቀኝ ነው። ሰላም እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ ነው ያለው። ፈጣሪ ይመስገን። ዛሬ በጣም ደስ የሚል ሰርፕራይዝ ይዤ ነው የመጣሁት። በጣም ደስ የሚል ሰርፕራይዝ ይዤ ነው የመጣሁት። እያየሁ ነበረ የልደቷ ቪዲዮን። በጣም ወዳችሁታል። በጣም ለፍተንበታል። በጣም ከምታስቡት በላይ በጣም ለፍተንበታል። እግዚአብሔርን ዲኮሮቹ ቀርተውብኝ ላይክ በጣም የተፈተንኩበት እንደዚህ ልደት የተፈተንኩበት ልደት አልነበረም። ብዙ በቃ እዛ ፎቶሽቷ መከራ ነበር። በቃ ብቻ ያበደ ወጥቷል አይደለ? ከጠበቅነው በላይ ሆኗል ልደቷ። እሷም ከጠበቀችው በላይ ደስተኛ ሆና ብቻ ሁሉንም ነገር ካሰበችው በላይ ነው ያገኘችው እና ደስ ብሎኛል። የምር በቃ አንዳንዴ በጣም ደስ የሚሉ ነገሮች ያስለፋሉ፣ በጣም ያስለፋሉና አይታችሁ ከሆነ ቪዲዮ ራሱ በቃ ምንም ማድረግ አልቻልኩም። ወደ እናንተ ለመምጣት ምንም ከበደኝ። በጣም ክራውድድ ሆንኩባችሁ ምንም ሰዓት አጣው ምንም ማለት ነው ምንም በቃ እና ጠፋው። ኦልሞስት 2 ቀን 3 ቀን ምናምን ጠፋን አይደለ? በአንዱ ቤት ቢያንስ እንመጣ ነበር ግን በቃ አልቻልንም። ምንም ማድረግ አልቻልኩም። በስመአብ ከባድ ነበረ። ማርያምን ግን ጽድት ያለች ልደት፣ በጣም ጣፋጭ ልደት አልፏል። ደስ የሚል ልደት። ሃይሚም በጣም ወደዋለች። ልታስለቅሰኝ ነው እንዴ ምናምን እያለች ነበረ እዛ ራሱ የልደት ፕሮግራም ላይ እና በጣም ደስተኛ ነበረች። እህቷም ወንድሟም መተው ነበረ። ጸዴ ጊዜ ያሳልፈናል። ብቻ በጀማ ደስ የሚል ጊዜ ያሳልፈናል። ደስ ብሎኛል ባጭሩ። ግን ደግሞ ቤተሰብ ሁሉም ጓደኞቼ እንትናቸውን እየነገሩን ነበረ ላይክ ምኞታቸውን ሲያወሩ ምናምን ስለ ቀለበት እያወሩ ነበር።